በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለስም አጠራሩ ክብርና ምስጋና ይግባው። የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ የሚለው ስም በእኛ በኦርቶዶክስ ተዋሕዶ አማኞች ዘንድ ስንጠራው ከማር ከወተት የሚጣፍጥ በሰማይ ያለ በምድርም ያለ ከምድር በታች ያለ ሁሉም ይንበረከክለት ዘንድ የተገባ ስመ ስርየት ስመ ድህነት መሆኑን የአዲስ ኪዳን ቤተ ክርስቲያን የማይሻር የማይጠፋ የማይለወጥ አዋጅ ነው። ስሙንም የሚጠሉ ሁሉ ኋላ ይጸጸታሉ። ይህም የማይጠቅም ጸጸት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጸሎትና በቅዳሴ ጊዜ ይህን ቅዱስ ስሙን እየጠራች ልጅነትን፣ የኃጢአት ስርየትን፣ ትንሣኤን፣ ዘላለማዊ ርስትን በማሰጠት ከስሞች ሁሉ ልዩ የሚሆን ስሙን ደግሞ የሚጠሉትን የአጋንንት ሰራዊት ከፊት ይበተኑ በማለት ስሙን የሚጠሉ መጨረሻቸው ምን እንደሆነ ትገልጣለች፣ ለምዕመናኖቿም ታስተምራለች። ይህ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስም ለእኛ ለኦርቶዶክስ ተዋሕዶ አማኞች ነፃነትን፣ ልጅነትን፣ ኃይልን፣ ጸጋን፣ የኃጢአት ስርየትን፣ የነፍስ ድህነትን ተሰብኮልናል። በደሙም ዋጋ ገዝቶናል። የማይጠፋ ፍቅሩን በመስቀል ሞት ላይ አይተነዋል። ስለዚህ እንወደዋለን፣ እናፈቅረዋለን፣ እንገዛለታለን። ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበላቸውና ይህን ክቡር ስም ዲያብሎስ እንኳን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስምን መጥራት እጅግ ከመፍራቱ የተነሳ ይንቀጠቀጣል። ጌታችንን የሚመለከት ነገር ለመናገር ሲፈልግ በሰዎች ልቦና አድሮ ናዝራዊው፣ ገሊላዊው፣ የተሰቀለው አይሁዳዊ የመሳሰሉትን ተቀጽላዎች ይጠራል እንጂ ስሙን በተአምር በድፍረት አይጠራውም። ምክንያቱም የእርሱ ስም ለእርሱ እሳት ሆኖ ያቃጥለዋልና ነው። እንዲሁም በድሮ ጊዜ የነበሩ የሮም ነገስታት፣ ገዢዎች፣ ሊቃውንት፣ ታዋቂዎች ነን ባዮች ሁሉ ጌታችንና አምላካችን ኢየሱስ ክርስቶስን ያዋረዱ እየመሰላቸው ተመሳሳይ መጠሪያዎችን ይጠቀሙ ነበር። ይልቁንም ናዝሬት ገሊላ በእነርሱ የተናቀች መንደር ስለነበረች ናዝራዊውና ገሊላዊው በማለት ንቀታቸውን ሊያሳዩ ይሞክሩ ነበር። ዛሬም ድረስ በተለያየ መንገድ ጌታችንና አምላካችን ኢየሱስ ክርስቶስን ምስጢሩን፣ ፍቅሩ ሳይገባቸው ነቢይ፣ ታላቁ መምህር የመሳሰሉትን ስሞች በመጠቀም ፈጣሪነቱንና አምላክነቱን ለመቀበልና ለዚህ ለሚገባ የክብር ስም ለመጥራት የሚተናነቃቸው ፍርደኞች የማን ወገኖች እንደሆኑ በቃላቸው አነጋገር ይገልጣቸዋል። ስለዚህ ለእነዚህ ሰዎች ከስም በላይ የሆነውንና ያለውን ስም በፍቅርና በአክብሮት ጠርተው ይድኑበት ዘንድ የዘወትር ምኞትና ጸሎታችን ነው። ለመጻፍ ያነሳሳኝ ጽፌም ለማንበብ የፈቀደልኝ ጌታዬ አምላኬ ስለ ፍጹም ፍቅሩ ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ለዘላለሙ በእኛ በኦርቶዶክስ ተዋሕዶ አማኞች ላይ ጸንቶ ይኑር፣ አሜን። ይቆየን።